አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድ ቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ ረብል ዓለሚን። እናንተ እንዴት ናችሁልኝ? ስራ እንዴት ነው? ክርስቲያን ወገኖቼንም ሰላም ሰላም ብያለሁ። አላህ ሱብሃነሁ ወተዓላ በያላችሁበት ሁላችሁንም ይጠብቅልኝ የምን ጊዜ ዱዓዬ ነው። እና እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም ነው? ከኔ ጋር አልሐምዱሊላህ ሁሉ ሰላም፣ ሁሉ መልካም ነው። እስኪ ዛሬ ለሙስሊም እህቶቼ በተለይ አረብ ሀገር ላላችሁት አንድ ምክር ይዤላችሁ መጥቻለሁ እና ኢንሻአላህ እስከ መጨረሻው ድረስ ተከታተሉ። ቪዲዮውን ላይክ በማድረግ ጀምሮ ሼር አድርጉልኝ። ይጠቅማል ብላችሁ ካሰባችሁ ሼር አድርጉ ማለት ነው ኢንሻአላህ። እና ዛሬ ይዤላችሁ የመጣሁት ለሙስሊም እህቶቼ ነው። ምንድነው እሱም ካላችሁኝ ኢንሻአላህ እንደሚከተለው አቀርብላችኋለሁ። ኔት ኖሮን ኔት በነፃ ነው ከአሰሪዎቹ ነው የምንጠቀመው። ስልክ አለን፣ ሁሉ ነገር ተደላድሎን፣ ሁሉ ነገር ተመችቶን፣ ግን ለምን ቁርአን አንቀራ? እስኪ በዚህ ዙሪያ ምን ያክል ተቀይረንበታል? እስኪ ኮሜንት ላይ ያስቀምጡልኝ። ምን ስንቶቻችንን በድናችን ጠንካራ የሆነው ሰው ሀገር መተን ሀቂቀትን ከሀገር ስንመጣ ለዱንያ ብለን ነው የመጣነው አይደል? ዱንያን ለማሸነፍ ግን ወላሂ እዚህ ምንም ሳናቅ መተን ብዙ የተቀየርን ልጆች አሉን። በድናችን ጠንካራ ሆነን ቁርአን ቀርተን ሀፍዘን ሁሉ ኪታብን ሁሉ ቀርተን የምንገባ በጣም ብዙ እህቶች አሉ። አላህ ያግራልን ኢንሻአላህ ለሁላችንም የምን ጊዜ ዱዓያ ነው። እና እዚህ ጋር ነገ ይቆጨናል፣ ይሄ ጊዜ ይቆጨናል። እዚህ እያለን ካልቀረ ሀገር ገብተን የምታውቁት ነው የኢትዮጵያ ኑሮን ለማሸነፍ ደፋ ቀና እንጂ እንደዚህ ጊዜ የለንም ማለት ነው። እዚህም ወላኪን ጊዜ ያለን እያልኩ ሳይሆን ግን ከኢትዮጵያ እዚህ በድን ጠንካራ እንድትሆኑ በብዙ ነገር አላህ ያግዛችኋል። እንደዚህ ከቤተሰብ ጋር ከጓደኛ ጋር እንትን ብላችሁ የምታሳልፉበት የምትገናኙበት ቦታ ስላላደለ በስልካችሁ ቁጭ ብላችሁ የማዳማችሁን ስራ እየሰራችሁ ቁርአን መቅራት ትችላላችሁ። ወላሂ ነው የምላችሁ። እኔ ከሀገር ስመጣ ሀሊፍን ቀይላት ኑራንያን እንኳን አላውቅም ነበረ። አልሐምዱሊላህ ረብል ዓለሚን አላህ አግርቶልኝ ለስደት ብዬ ነው የመጣሁት። ግን አልሐምዱሊላህ አክትሜ አሁን አልሐምዱሊላህ ኪታብ እየቀራሁ ነው ማለት ነው። የት? እዚህ አረብ ሀገር ከመጣሁ በኋላ እና ጊዜያችንን ዝም ብለን ቲክቶክ ላይ ዩቱብ የማይረባ ቦታ ላይ ከምናባክን ቁጭ ብለን ቁርአን ብንቀራ። አሁን ላይ ተግራርቷል ሁሉ ነገር አልሐምዱሊላህ። ሶሻል ሚዲያ እንዳጠቃቀማችሁ ነው። ለጥሩ ነገር ከተጠቀማችሁበት ጥሩ ነገር ታገኙበታላችሁ፣ ለመጥፎ ነገርም ከተጠቀማችሁበት ደግሞ እንደዛው። ስለዚህ ጊዜያችንን አላህ እየሰጠንን ጊዜ እያንዳንዷ ነገር ጧት እንጠየቅባታለን። የሰጠንን ጊዜ ምን ያክል ተጠቅመንበታል? ነገ አላህ ፊት እንተሳሰብበታለን። ይሄንን አስባችሁ ቁርአን እንቅራ። ቁርአን በመቅራት በኸይረ ነገር ላይ በመሳተፍ ጊዜያችንን እናሳልፍ። ነገ ወደ አኼራ ስንሄድ ምን እንመልሳለን? አላህ ሱብሃነሁ ወተዓላ ሁሉን ነገር አግራርቶልን የድሮዎቹ እንኳን ወደ ሌላ ቦታ ሄደው እንደ ምግብ ሳያገኙ ቆሎ እየበሉ ሲያጡ ምግብ እየበሉ በውሃ እየጠጡ ብዙ ዑለሞች አሉ ቁርአን አክትመው አሁን ለኛ ላይ እያደረሱልን ያሉ። አሁን ላይ ግን የለም እንደዚህ። ሁሉም ነገር አላህ አግራርቶታል። አላህ አግርቶት አድርጎልናል። ነገ አላህ ፊት ስንቀርብ ቁርአን ለምን አልቀራችሁም ተብለን ስንጠየቅ ምንድን ነው የምንለው? ምንድን ነው መልሳችን? የድሮዎቹ እንኳን ይህን ያክል መስዋዕት ከፍለው ነው ሲቀሩ የነበረው ማለት ነው። አሁን ግን ቤታችን ቁጭ ብለን ሀገሩን ውስጥ ሆነን መቅራት እንችላለን። አንችልም ሳይሆን ግን ከዛ የበለጠ እዚህ ይመቻል። አረብ ሀገር እንደኔ አስተሳሰብ ነው፣ እናንተን ባላቅም። እና ጊዜያችንን ጭፈራው ዘፈኑ ላይ ደግሞ አንዳንድ እህቶች አላችሁ ቁርአን አይገባኝም የምትሉ ማለት ነው። ወላሂ አላህ ገር አድርጎታል ቁርአኑን። እናንተ ግን ምንድን መሰላችሁ? ሁለት ነገር በአንድ አይሄድም።
እዛ በሙዚቃ ልባችሁን ስታደርጉ ቆይታችሁ እዚህ መታችሁ ቁርአን ልቅራ ብትሉ ላይቀራችሁ ይችላል። ምክንያቱም የዋላችሁበት ቦታ ይወስናል። ግን ሁሌም ከቁርአን ጋር አህላቃችሁ የተገናኘ ከሆነ ቁርአን በጣም ቀላል ነው እና ከጓደኛ ጋር ተደዋውለን እስቲ ነው 2 ሰዓት 1 ሰዓት ዝም ብለን አልቧልታ ወሬ እናወራለን አይደል? የማይጠቅም እዚህ ግባ የማይባል ወሬ እናወራለን። ያንን ቀንስ አድርገን ሙዚቃ ላይ ጭፈራ ላይ የምናሳልፈውን ሰዓት ቀንስ አድርገን ወደ ቁርአን ካደረግን ቀስ በቀስ ሙሉ ሙዚቃ ላይ ማድረጋችንን መጥፎ ቦታ መዋላችንን አቁመን ወደ ቁርአን ስንመለስ ኢንሻአላህ አላህ ያግዘናል። አላህ ደግሞ ይመራናል እና ሁለቱ ባንድ ሊሄዱ ስለማይችሉ ነው። እና ሀጅ ነብዩ ወንድ ጋር ተደዋውለን ብዙ ሰዓት እናወራለን። ምን አይነት ባል ነው የምትፈልጉት ስንባል ምንድነው የምንለው? ሁላችንም የአላህ ያረቢ ሰግዶ የሚያሰግድ ቀርቶ የሚያስቀራ ድን ያለው እንላለን አይደለም? አላህ ሱብሓነሁ ወተዓላ ያለን ግን አጠይቡን ሊጠይባት ብሏል። ምርጦች ለምርጦች ናቸው። ዲነኛው ዲነኛ ይፈልጋል እንጂ ጃሂል አይፈልግም። ስለዚህ መጀመሪያ ራሳችን ድነኛ መሆን አለብን። ድነኛ ስንሆን ድነኛ የሆነው እናገኛለን። ስለዚህ ራሳችንን በቁርአን እናሳልፍ እላቸዋለሁኝ። ቪዲዮውን እስከ መጨረሻው ድረስ እዩልኝ። ሼር በማድረግ ለሌሎችም ሰዎች አድርሱልኝ። እወዳችኋለሁ። በተረፈ ከኔ በላይ አላህ ሱብሓነሁ ወተዓላ ውድድ ያድርግልኝ። በያላንበት አላህ ሱብሓነሁ ወተዓላ ይጠብቀን። ጀዛኩሙላሁ ኸይር። አሰላሙ አለይኩም ወረህመቱላሂ ወበረካቱሁ።